ነገርን እንትን ደቂቃ ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ፣ እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ፣ አይዞህ። እኔ እንደበልስ ስትበልስ ልድረስ። ረጋ በል፣ ቀስ በል። መልሰልኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነቢይ ታመጣለህ። በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና ሉክ አስማት የለም። ነቢይህ ላይስ ሳያል ቡካሪ ቮሊም 4 ላይ ነቢይህ ላይ ደግሞ ናሬድር አይሻ በበኩሌ እውነትን ያጠራንበት ቀን ነው። ላትበሉት እንትን እንዳይል አሁንም ይላል ላክ ምንም ሰበብ አትፍጠር ላክ የእናቴ መቀነት አደናቀፈኝ አይሰራም። ናግባ ለ9 ሆናችሁ መጥቻለሁ ቤታችሁ ሚዩት አድርጋችሁኝ የግድያ አዋጅ አውጃችሁብኝ ቤቴ ላይ ወጣቶችን አደራጃችሁ የላካችሁብኝ ቤታችሁ ከመጣው በኋላ ነው። ደግሜ እንደዚህ አይነት ስህተት አልሰራም ካሁን በኋላ። 9 ሆነ ተሰብስበ ና ስትለኝ ህፃን ልጅ አለውም አልመጣም ካሁን በኋላ። በሐሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸውን ወጣቶችን አደራጅታችሁ ግድያ የላካችሁብኝ ቤታችሁ መጥቼ ተሰብስባችሁ 9 ሆናችሁ ነው የመጣሁላችሁ። ሚዩት ያደረጋችሁኝ አሁን ላክ ምን ሰበብ አያስፈልግም። ያንተ አምላክ የምትተማመንበት ከሆነ ላቅረብ ላክ ምንም ሰበብ አያስፈልግም። ጃኒ ታገናኘናለች፣ ትወጣለች። ረዳት ለምን አስፈለገ? ብቻውን መቆም አትችልም? ኦኬ ምትይዋለሽ ኦራይት ላክ እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክርነት ማይበቁት ግማሽ የሚባሉት። ሁለቱ ተደምረው ከአንድ ወንድ እኩል ናቸው። አንደኛው ኡስታዝ ግን በጣም በሚያስቅ ሁኔታ 2 አትበሏቸው 1 ናቸው ብሏል። ይሄ ኡስታዝ ስለዚህ ኡስታዝ ምን ብሎም ነበር አስቀድሞ? አይ እሱ አቅም የለውም ሕፃን ነው አያቅም ብሎ ነበረ። እሱ ማለቱ ሳንስ እንደገና ደግሞ አሁን ግማሽ ናቸው እያለን ነው። ሴቶቹ ነበረ ማቀው በምስክርነት ላይ ሙሉ አይደሉም፣ ግማሽ ናቸው ተብሎ ቢታመነው። ወንዶቹም ግማሽ ናቸው እንዴ? ግማሽ አይደለም የምትሉን ከሆነ ግማሽ አይደለንም የምትል ከሆነ ና ግባ ኡስታዝ፣ ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? 1 ሲደመር 1 እኩል ይሆናል 1። 2 ተደምር 1 ተደምረን ነው ከፎይ ጋር እኩል የምንሆነው። ወንድም ሁሴን እና ወንድም ዕምራን በአካል 2 በሰውነት 1 ናቸው። ስለዚህ 2 ምናምን እያላችሁ አትቀባጥሩ። 1 ሰው ነው። እንደዛ ብሎ ነገር የለም። ኦኬ 2 ተደምረው ነው ከፎይ ጋር እንደሚሆኑት እያለ ነው። ኦኬ ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን ይሄ ባለጌ ኡስታዛችሁ ይቅርታ ይጠይቀኝ። ያኛው ወጥቷል አሉ። ያኛው ወጥቷል፣ አንደኛው ነው ያለው። ላኪለት አሁን ላኪለት። የትም እንዳያመልጥ ዘግቶ እንዳይወጣ። ችግር የለም። መላው የእስልምና እምነት ተከታዮች ሄዳችሁ ንገሩት። እፎ ያለ ሆስት ላክ፣ እኔ እወጣለሁ። 2ታችሁን አገናኝቼ እኔ እወጣለሁ። አለቀ። 2ታችሁን አገናኝቼ ይሄ ውይይት ለሰኞ ቀጠሮ ያዝኩት እኔ ነኝ። ስለዚህ 2ታችሁን አገናኝቼ ለህዝብ መገናኘታችሁን ይፋ አድርጌ እኔ እወጣለሁ። ውይይታችሁን ትቀጥላላችሁ። ኤክስኪውዝ አያስፈልግም። ይሄ ምክንያት ሊሆን አይችልም። ጆኒ ምክንያት ልትሆን አትችልም። ተከታተሉ፣ ቲክታከሮች ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ሆስት ላክ፣ 2ታችሁን አገናኝቼ እኔ እወጣልሃለሁ። ችግር የለም። ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ
ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይኸው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይኸው ለሰኞ ቀጠሮ ያዝኩት እኔ ነኝ። ጆኒ ነች ለሰኞ ከምሽቱ 3 ሰዓት ያዘችው ጆኒ ራጋ ይሄ ወንድማችሁ እፎይ ቀርቦላችኋል። ኑና ተወያዩ። እኔ እወጣለሁ ሁለታችሁን አገናኝቼ። እባክህን አሁንም እየጠበቅንህ ነው። እባክህን ሆስተስ ላይ እየጠበቅንህ ነው። ልክ ቅድም እንደላክልኝ ላኪለት ሆን ብሎ ፎሎውም አላደረገንም። ለዛ ነው ፎሎ አድርጌዋለሁ። ቪዲዮ ሰርች የገባሁት ኢምራን ጋር ከሁልኝ ነበረ ነው። አይቻልም። ኢምራን በፍጹም ውይይት አልተጠራም። አንቃድራም አናስተናግድም። እስታዙ እሶ ከእፎይ ጋር እንዲወያይ ለዓለም ማስታወቂያ ለቀናል። ናና ተወያይ። አለቀ በቃ። ይሄ ነው በቃ። ጆኒ ምክንያት መሆን አትችልም። ኤክስኪውዝ መሆን አትችልም። እና ተገናኙ። እኔ እወጣለሁ ከላስ እባክህን እስታዝ ሁሱ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው። ገስት ላክ እያሉት ነው። እየተከታተልኩት ነው በነገራችሁ ላይ ላይቡኒው እዚህ ጋር ባስ ነው። ሂድ ላክ ገስት እያሉት ነው። ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ማለት ነው። ስለዚህ እየጠበቃችሁ ነው። እፎይ እየጠበቃችሁ ነው። አልመጣም ቀረ ፈርቶ ቀረ ብሎ አማርኛ የለም። ድራማ ልክ የዛሬ ሳምንት እንደተሰራው አይነት ድራማ የለም። ይኸው መጥቶ እየጠበቃችሁ የትም እንዳይወጣ ኋላ እንዳይወጣ ውስታዛችሁ እንዳይወጣ ላክ በሉ ሰዓት ገብ አለው ላክ በሉ ሂድ ሲሉት ፈሪ ሂድ ሲሉት እንትን ኮመንት ሴክሽኑ ዘጋው። ኮመንት ሴክሽኑን ምን አደረገው? ዘጋው ኮመንት ሴክሽኑን። ኦኬ ሪከርድ አድርጉት። ኮመንት ሴክሽን ዘጋ። ኦኬ አሁን ከፈተው። አሁን ኮመንት ሴክሽኑን ከፈተው። እየተከታተልኩት ነው። በሌላ ላይቭ እየተከታተልኩ ነው። በነገራችሁ ላይ መረጃ እባክህን ሆስት ላክ። አዎ ገስት አስገብቷል። ገስት አስገብቷል። ያ እቺ ድራማ ነች። ሁሌም ኡስታዞቻችሁ ቲክቶክ ላይ ያሉት የራሳቸው ሚስ ሻዳ እንደማስያዝ አዳዲስ አካውንት እያስከፈቱ እኛ ፊት ይቅረቡ። እስኪ ይህ ኡስታዛችሁ ላይ ፖለቲካ ሲሰራ እኔ ላይ ሞት አዋጅ ስታውጁ መጅሊሱ ስር አዋጅ ሲያውጅ ለእሱ ግን ሆን ብለው እውቅና ሰጥተው ነበረ እኔን ለመምታት ማለት ነው። እና በሉት እስኪ በየቀኑ የሚስቱን አካውንት እንትን እንደማስለም እኛ ፊት እስኪ ይቅረብ። አምላኩን ድፌ እንዲያደርግ እስኪ 24 ሰዓት ላይ ሊያደርግ የሚውለው ከብዶት ነው ሳውቀው ቀርቶ ነው። እስከ መቼ ነው ፖለቲካ የሚሰሩባችሁ ሙስሊሞች? አታውቁም ነው የሚመስላቸው? ህዝቡ ምንም ማያውቅ ነው የሚመስላቸው? በማስፈራራት በመዋሸት በማታለል በማሳደድ የሚጸድቅ ወይንም ደግሞ የሚከብር አምላክ የለንም። እና በሉት ና የእናቴ መቀነት አያድንም። ና ብቻ ና ግባ 4 ሰዓት እንደ መቅጠፍ ቀላል አይደለም። ቤት ዘግቶ ጆኒ ምናልባት እኔና አንቺ ዲስኮኔክት ወይ እና 1 ደቂቃ ያህል ልጠብቀው፣ ደግሞ ቀጥታ ለእኔ እንዲልክልኝ ምንም ምክንያት ለማሳጣት በአንቺ ምክንያት ነው እንዳይል። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ። ተጋለው ግን መልሰህ የመዝጊያ ንግግር አድርገን ካልቀረበልህ ከመጣልህ መጣ፣ ችግር የለብኝም። እኔ ሁለታችሁ ብቻ ግን ውይይቱ ላይ ኢምራን መኖር የለበትም ነው። ሁለታችሁ ብቻ ሁለታችን ነን፣ ይታወቃል። ኦዲየንስ ያሱ ለመረበሽ ነው። ያ ምንም አይነት ምክንያት
ገስቱ ላይ ሰው አስገብቷል። መላክ አልችልም። ሙድ እያዘ ነው። እንዲህ ነው እየተጫወቱባችሁ ያላችሁት። እንዲህ ነው የሚጫወቱባችሁ። ዛሬ እውነት ይወጣል። እውነት ይታያል ዛሬ። እንዲህ ነው የሚጫወቱባችሁ። ያውላችሁ ሙድ እየያዘ ነው። አያችኋቸው? ገስት ላይ ሰው ደርድሮ ዲቤት አለኝ ብሎ ገስት ላይ ደርድሮ አያችሁታል? እንዲህ ነው ሙድ የሚይዘው። ይሄን አሁን ያውቃል ብለው የሚከተሉት ይሄንን ነው። ዲቤት ብሎ ያውላችሁ ደርድሮ ገስት ላይ ይሄንን ነው። ሉክ ይሄንን ነው ከኔ ጋር ሊያወያዩ የሚሞክሩት። ይሄንን ነው ሙስሊሞች ያውቃል ብለው ወንድ ከሆንክ ከውሱ ጋር ተወያይ የሚሉን። ይሄንን ነው ኡስታዛችሁ ይሄ ነው። መጅሊሱ የሸለመው እኔን የከሰሰኝ በዚህ ነው። ኡስታዛችሁ እኛ ፊት መቅረብ ይችላል? እኛ ፊት ይቀርባል ወይ? እኛ ፊት መቅረብ ይችላል? ገስቱን አራግፎ ይመጣል አይመጣም? ይመጣል አይመጣም? አራግፎ ወይንስ ቁጭ ብሎ ምንም ማያውቁት ሴቶች ጋር ብቻ ያወራል? ምንም ማያውቁትን ያታልላል ወይንስ ይመጣል? ያ ሁሉ ማስታወቂያ ተሰርቶ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። አያችሁት? ኡስታዛችሁ ይሄ ነው። አያችሁት? ኦኬ ጆኒ ላኪ በላት። ጆኒ ላኪ በላት። ጆኒ ላኪ በላት። ላክ በሉት። ጆኒ ላክ በሉት። ላክ በሉት። አራት ሬስትሪክሽን ሰጥቶኛል አይደል ነው። እኔስ ላክ በሉት። ከገስት ላይ ያስወጣቸው በሉት። አስወጣ። ወጣ እንዴ? ወጣ እያሉ ነው። ህዝቡ ምንድን ነው የሚረዳው? ከዚህ ምንድን ነው የምታውቁት? ምን ትገነዘባላችሁ? ምን
ትወጣላችሁ ከዚህ። አስወጣና ላክ በሉት። እባክህ ላክ በሉት። እባክህ ተወያይ በሉት። ኡስታዛችሁን እባክህ ተወያይ በሉት። ተወያዩ ትሉት የለ እባክህ እባክህ በሉት። ኦኬ ጆኒ ካለ ጆኒ ላክ በቃ ጆኒ ካለሽ ነኝ። ሪስትሪክሽን እየሰጠኝ ነው ደጋግሞ። ጆኒ ላኪ። ኡስታዛችሁን ተመለስ በሉት። ፖዝ አርጋ ትደበቅ በሉት። ተመለስ በሉት። ፖዝ አርገ ልወጣ ነው ተመለስ በሉት። እሺ ፖለቲካ ነች። ተመለስ በሉት። 30 ምናምን ሺህ ሰው እየጠበቀው ነው። አይ ቲንክ 33 ሺህ ሰው። ተመለስ በሉት። አትሩት። ተመለስ በሉት። ጨረሰ። ዘጋ። ያው በዛው ልክ ማሳየት ስንጀምር ደግሞ ላይቡን ዘጋው። ኡስታዛችሁ ይሄ ነው። ኡስታዛችሁን አያችሁት? ሐሰት ኦልዌይስ እውነት ፊት አትቆምም። የሐሰት ሩጫ እውነት በሌለችበት ኦኬ ሰማለሁ። ኦኬ ኡስታዛችሁን አያችሁት? ኡስታዛችሁን አያችሁት? ይሄ ነው የእናንተ ኡስታዝ። ይሄ ነው። ኦኬ ጆኒ አይ ቲንክ አክሴፕት ብያው ነበር። ኦኬ ደግመሽ ላኪ። ሜቢ አክሴፕት አላልኩሽም። አክሴፕት እላታለሁ ብዬ አይ ቲንክ ሪጀክት ልበላት አላውቅም። ኦኬ ኡስታዛችሁን አያችሁት? ሌላ ነገር እያየው ስለነበረ ሪጀክት ብዬሽ ከሆነ ደግመሽ ላኪ። እና ደግመህ ግባ በሉት። ደግመህም ቢሆን ግባ በሉት። ደግመህም ቢሆን ግባ። ለምንድን ነው እሱ አክሴፕት እያልኳት አገባ አክሴፕት restriction was on. ኡስታዝ ያሲን ኑሩ ታዳምጣለህ? ታስታውሳለህ? የዛሬ ዓመት ኡስታዝ ያሲን ኑሩ አድርሱለት።
ከሙስሊሞች ጋር ተወያይቶ ማንም ያልተሸነፈ የለም ብለህ ነበረ። ኡስታዝህ ዘግቶ ፈርጥቷል፣ ዘግቶ ወጥቷል። መልሱት ኡስታዛችሁን። ስልክ መልሱት ኡስታዛችሁን፣ እባካችሁ ኡስታዛችሁን መልሱት። ኡስታዛችሁ መልሱት። አያሳዝንም? አያሳዝንም? ስንት ቪዲዮ አሰርቶ አያሳዝናችሁም? ሎክ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። የእናንተ ኡስታዝ ይሄ ነው። ላይቭ ዘግቶ እንደዚህ ይሮጣል። ተወያዩ ተወያዩ የምትሉን ከዚህ ጋር ነው። ከዚህ ጋር ነው ተወያዩ ተወያዩ የምትሉን። ይሄ ነው ኡስታዛችሁ። መልሱት። አሁንም ሰዓት አለው፣ እድሉን ይጠቀም። ኬረሩ ኢንድዲዩን ዛሬ ና መልሱት። 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 ሰላም ጤና ይስጥልን። እንዴት ናችሁ? ስጠብቁት የነበረው የላይቭ ዲቤት ሰዓታችን ደርሷል። ከዚህ ኡስታዝ ጋር ነው የምናደርገው። ዋን ቱ ዋን ነው። አሁን ከ3 ሰዓት ላይ ይጀምራል። ሰዓት በመያዝ እሷ ታገለግለናለች። ሌላ ማንም የለም። ውይይቱን ያመቻቸችው እሷ ነች። አታስፈልግም ከተባለም ራሳችን መያዝ እንችላለን። ዋን ንቆ የነበረው ይህ ሁሉ መጣሁ ሲወያይ ነበር። አነስ እያለኝ እኮ ነው። እፎይ መጥቷል። ሪስትራክሽን እስቲ ኮፕሊንግ አድርጉልን አንዴ። እንዳለ ግልብጥ ብለው መጥተው አንተ ጋር ሪፖርት እየተደረገ ነው። ሪስትሪክሽን ቸክ ነው የገባብኝ። ኦዲየንሱን ኮፕሊንግ አድርጉ በላቸው። ኦዲየንሱን እነ ሙኒቲ በዚህ አይቆምም ነው፣ በዚህ አይቆምም። ይሄ ውይይት ዛሬ በዚህ አይቆምም። በጣም ነው የሚፈለገው ይሄ ኡስታዝ። አምጡት ኡስታዛችሁን፣ በዚህም በዛም ሄዳችሁ አምጡት ኡስታዛችሁን። በቃ ወገቤን ትከሻዬን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል። በቃ እንዲህ አይታችሁታል፣ ተመልክታችሁታል በስነ ስርዓት። ዛሬ ይወያይልን ወንድ ኮንኩሱ ጋር ቀረብ ሲባል የነበረው ኡስታዝ ዛሬ ይኸው 70 ምናምን ሺህ ሰው ይዞ ቁጭ ብሎ ይኸው እየጠበቀው የተደበቀ ኡስታዝ ነው። ዛሬ ጉድ ታይቷል። ህዝብ ይሄን በቃ አስቀምጦት 03/06/2018 ዛሬ ጉድ ተፈጥሯል። በቃ ለማስታወሻ ይቀመጥልን፣ ለማስታወሻ ይቀመጥልን። በቃ
እውቅና የሰጠውን ኡስታዝ አይተነዋል። 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። የእናቴ መቀነት ነው። ዮኒ ካገኘሽ ወይም አስገቡት። ዮኒ አይ ቲንክ እያሉ ነው። ዮኒ ማኛ የት አለሽ? ግባልን በሉት። የታች የኔ በጣም ሪፖርት መሰለኝ እናንተ ፈልገው ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ። ሲጀመር እንግዲህ አይታችኋል። ለህዝብ ይፋ ሆኗል ሁሉ ነገር። ኡስታዝ ሁሶ እስካሁን አልተገኘም። ወንድማችን ሁሶ እስካሁን አሁንም እንጠብቃለን። ሁለታችሁም ብቻ አገናኝተን እኔ ለመውጣት አሁንም እየጠበቅናችሁ ነው። እባካችሁ አሁንም አለን። አሁንም ማለት ነው። 1 ሰዓት ሆኖናል። 1 ሰዓት ማለት ነው። 1 ሰዓት ሙስሊሞች እፎይ እየጠበቀለታለሁ። ሊዮኒ አሁን አክሴፕት ያደርጋል። እፎይ እየጠበቀህ ነው። እባክህ ገብቷል። ሊዮኒ አስገባ። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ ሰላም ቦስ። ላሽ አድርገሽኛል እኮ እኔም ላሽ አድርገሻል። አላቅሽም። በየት አግኝቼሽ? አረ ደርሶኛል ኢንፎርሜሽን። ኤርሚ ቤት ከኦፓል ጋር ላስ አድርጋችሁኛል። ማ በምን ተገናኝተን? አላቅሽ። እግዚአብሔር ምስክር። እናቱ አላቅሽ። ተረፍ ያለው ማለት ነው። ኦፓል እኔ ጋር ገብተን አናውቅም። ከኔ ጋር ተገናኝተን ኤርሚ ቤት እስታዝ ኤርሚን ለውይይት የጋበዝኩ ጊዜ በዛ ርዕስ ላይ አንስታችሁ ላስ እንዳደረጋችሁኝ ኢንፎርሜሽን ደርሶ ነው። አላቅሽም። እኔ እግዚአብሔር በሚያውቅ በቃ ተረፍ ያለው ማለት ነው። ተርፈሻል። እፎይ ወንድማችን ሰላም አምጣልን። ዮኒ እስታዙን አምጣልን አደራ። ኧረ ዘግቶ ወጥቷል። ተቃጥያለሁ። ተቃጥዬ ብቻ 10,000 ሰው ነበር እኮ። አይገርምም? ምን አለ መጀመሪያ እየሰማሁት ነው። ሪፖርት እያደረጉብኝ ነው ብሎ እንትን ማለት ጀመረ። እየጠበቅነው ነው እስኪመለስ። አይወጣም እስክትመለስ አይወጣም። እፎይ አንተ እስከምትመጣ የፈለግከውን አድርገህ እስክትመጣ አይወጣም የተባለው። ይኸው እንግዲህ እሷ ታስረዳል። ጥሪውን ያደረግሽው ጆኒ ነች አይደለ? ጆኒ ምን ብለሽ ነው ጥሪ ያደረግሽው? እስቲ ንገሪኝ። እንግዲህ የዛሬውን እንግዲህ ራሱ ኢቨን ሰኞ ከምሽቱ 3 ሰዓት የሚለውን ቀኑን ራሱ ቀጠሮ ያወጣሁት እኔ ነኝ። ሲጀመር ከምሽቱ 3 ሰዓት እንግዲህ እስታዝ ሁሶ እና ወንድማችን እፎይ ከዚህ በፊት ሲሰራ የነበረውን ፖለቲካ ለማጥራት እውነታው ምንድን ነው፣ ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው። ቪዲዮውን ተከታትላችሁታል ሁላችሁም። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ እዚህ ጋር ይሄ ሁሉ ሰው በተሰበሰቡት የምናገረው ጆኒ ራጋ እውነት ስለምትናገር ነው። ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው። ባይዘው ማለት ነው። እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ። 1 ሚሊዮን ጊዜ ነው እፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቧል፣ አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ። በቃ ይሄን ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ህዝቦች እውነትን ያወቃችሁበት ቀን ነው። ይኸው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። እስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውቶፍ ጨዋታ ሆናለሁ። አሁንም እየጠበቅነህ ነው። እስታዝ ሁሶ እባክህን ገስት ላክለት፣ ማነው ሆስት ላክለት እና ለእፎይ ውይይታችሁን ቀጥሉ። እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና
ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ፣ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ፣ የዛሬው ቀን ለፖለቲካ አይመችም። የዛሬው ቀን አይመችም። የዛሬው ቀን ማለት ነው። ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው። ይኸው ፊት ለፊትህ አለ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኖታል። ቀረቡና ይኸው እባክህን እስታዛችሁን ላኩት። እስታዝ ሁሶ በጣም የማከብር ሰሆነ አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጥተህ ውይይትህን አቀርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒዬ፣ ይሄ ነው ያለው ነገር። አይ በእውነት ነው የምለው። ደግሞ ዛሬ ይኸውላችሁ ጥሪውን አለመቀበል ይቻል ባባል ጥሪውን ተቀብሎ ግን በሰዓቱ ገብቷል። አግባብተና ጥሪውን ማን አደረገ ነው ጥያቄ። ጥሪውን ያደረገችው እሷ ሰዓቱ በእሷ ሰዓት ፖለቲካ እነሱ ድራማ ከኢምራን ጋር ምናምን ኢምራን መች ተባለ ተቀርባሉ ብሎ ቪዲዮ ሰርቷል። ቪዲዮ አለኝ በግድ ከኢምራን ጋር መች ጠራን? ኢምራን አልጠራን። ኢምራ ደግሞ እየታውቆ ነው ከእሱ በልጦ ነው እንዴ? እንደ ኮምፔር ሲደረግ ኢምራ እኮ የሚያውቀው ነገር ሆን ብለው እፎይ ጋር ላለመወያየት የሚሰሩት ፖለቲካ ነው ይሄ። አሁንም ፖለቲካችሁን አቁማችሁ ፊት ለፊታችሁ ይሄው አለ እባካችሁ። ይሄ ነው ላኩልኝ እያለ ነው። የት ቦታ የለም። ኧረ ለምን ትዋሻላችሁ? በፈጣሪ ስም ሌላ አልኮል እየተከታተልኩት እኮ ነው። የት አለች? የለም ይኸው ላምጣልሽ ብሎ ካላረገኝ በስተቀር አሁን መሴጅ አርጌዋለሁ። ተመልሶ ገብቷል ከኢምራን ጋር ከአብዱከሪም ጋር በሆስት ላይ ነው። ከአብዱከሪም ድጋሚ ደግሞ ሌላ ሰው ፖለቲካ ሊሰሩ ነው ድጋሚ ከአብዱከሪም ጋር ወይ መድኃኒዓለም። አይ ሰውየው ዛሬ ሊወረድ ነው ዮኒ። ሰውየውን በቃ ሊታደጉት ነው የሞከሩት። መጅሊሱ 5000 ሰው አስልሞልኛል እያለ ፌክ ሲሰራበት የነበረውን ውስጥ ድራማ ሊያተርፉት ነው እየሞከሩ ያሉት። ምን መሰለህ ምናረገው በቃ እፎይን ፎሎ አድርገው በለው። እፎይ ፎሎ አድርገዋል አይደል ወንድማችን? አረ በስርዓት ነው ፎሎ ያደረገው። ይኸው ቼክ ማድረግ ይችላል ማንም ሰው። ከላይ ፕሮፋይሉን ብቻ 5 ሰው ነው ፎሎ ያደረገው። በደንብ መከታተል ይችላል። ማንም ሰው ማየት ይችላል። ማንም ሰው ኦፊሻል ነው። ምንም ነገር ፎሎ አድርጎታል። ማንን ሁሱ አላደረገው። ኢትስ ኦኬ። ለዛሬ ነው ማንሳት ይቻላል። ለዛሬ እናንተ ግቡ፣ በሰላም ተነጋገሩ፣ እኛ እንወጣለን። ምንም ሌላ ሰው አያስፈልግም። በስርዓት መነጋገር ይችላል። ጉዱ እንዲታይ ነው የሚፈለገው ዛሬ። በቃ ደሴ ሁሉም ሰው ዮኒ ምን እንደመር መሰለ የሚለው 10 ምናምን ሺህ ሰው ቁጭ ብሎ በየቀኑ ሲያስተምር ትሰማለህ። ያ እንግዲህ እንዳያችሁት ነው። አካውንቶች በጣም ነው እያስቸገሩኝ የነበረው። ያሁን 3ኛ ነው። 4 አካውንት ቲክቶክ ላይ ያስከፍሉኛል። አሁን ራሱ እዚህ ላይ ሆኜ ሀክ ለማድረግ እየሞከሩ ነው። የገባሁበትን አሁን ራሱ እዚህ ሆኜ ኮድ እየላቀ እንትን ብሎልኝ እያየሁት ሎጊን ብሎ ኮድ ይልካል። ከአዲስ አበባ ነው እንትን የተባለው ሳምሰንግ ጋላክሲ S10 በዚህ ስልክ እየተሞከረ ነው። ያደርጋል። ከቻላችሁ አሁን ዛሬ የምትድኑበት ቀን ላኩልኝ እያለ ነው። ለምን አይልክም? እሱ መላክ ይቻላል። እኔ ብችልም አልካለሁ። ፎሎ አድርጌዋለሁ። ዮኒ ማኛ ጋር ፎሎ አድርገው በል አንድ ያርገኝና ላኛል። አካውንቶችን አብዱልከሪም ከሚባል ልጅ ጋር እኮ ነው ለሁለት። ችግር የለውም። በውስጥ ካለ እኔ ነግራቸው የለ ችግር የለውም። ደሞ ይግባ ብቻ ፎሎ አድርገው ዮኒ ማኛ ግባ። ጆኒ ራጋ ቫዮሌት አድርጋለች ይላል። እስከ 3:25 ድረስ እንጠብቀዋል። ኢምራን ላግ በሉት። ብቻውን ይምጣ። ወሬ አታብዛ በሉት። ደጋግመው ሀክ እየሞከሩ ነው። ዩቱቤን ሀክ አድርገውብኛል። ቲክቶክ
ቲክቶኮችን በጣም እንትን ብለውታል። ኤኒዌይስ ከዚህ እንትን አትሉትም። ብዙ ፐርሰናል ነገሮችን አክሴስ ለማድረግ ብዙ ጊዜ ይሞክራሉ። ብዙ ፐርሰናል ነገሮች ላይ ብዙ ነገሮች አታክ እደረጋለሁ። ዲስማሽ ማውራት አልፈልጋቸውም። በዚህ ሳምንት እንኳን ዩቱቤን ሀክ እንዳደረጉት ታውቃላችሁ። እና ብዙ ነገሮች ላይ አለ 1 ሚሊዮን ላይ ቲክቶክን እንትን ብለውታል። ወደ 300,000 ምናምን ያለውን ቲክቶክ አሁንም እንትን ብለውታል። የስ 4ኛ አካውንት አሁን ይህንኛው ላይ እንትን እያሉ ነው። ችግር የለውም ፋይን ባታደርጉት ጥሩ ነበረ። ባታደርጉት ጥሩ ነው እኮ ለህግ የሚያቀርበኝን ዛሬ እንየው። ኦኬ እባካችሁ ላክበሉት፣ እባካችሁና በሉት። ኡስታዛችሁን ራስን ቻልና መጅሊስ እውቅና የሰጠ እባክህ ራስን ቻልና በሉት። አታዋርደን በሉት እንጂ ኡስታዛችሁ ነው የሚያዋርዳችሁ። ይሄ ነገር ጤናማ አይመስለኝም። እኔ እያዋርዳችሁ ነው። ይሄ ሁሉ ህዝብ እየጠበቀው አታዋርደን በሉት። አላህ የሚባል አካል በነቢያት ተሰብኮ አያውቅም ወዶቼ። አላህ የሚባል አካል ተሰብኮ አያውቅም። መሐመድ ያመጣው፣ መሐመድ የጀመረው፣ መሐመድ ያጠናቀቀው ነው አላህ የሚባለው አካል። እንዴት አድርጎ ዲፌንድ ያድርገው? አሳስቦት ነው፣ አስደንቆት ነው። ሌላ ምንም ኬዝ የለም። ምንም ኤክስኪውዝ የምታደርጉት ምንም ምክንያት የምታቀርቡት ነገር የለም። ምንም ምክንያት የምታቀርቡበት ነገር የለም። አክበሉት፣ ኡስታዛችሁን ላክበሉት። እስቲ በስንቱ እየታገላችሁን አንሬስት እያደረጋችሁን እንኳን ካልቻላችሁ አስቸጋሪ ነው። ኡስታዛችሁን ላክበሉት። ኡስታዛችሁ ይምጣ። የተጠራው ኡስታዛችሁ መጅሊሱ የሚያውቀው ዲቤት ከኔ ጋር የጀመረው እሱ ይምጣ። ሌሎቻችሁ ከስር ተማሩ። ያልተጠራችሁ እንደ ዝም ብርጎ ትልቅ የምትሉት ማለት ነው። ብልግናችሁን እዛችሁ እዛው ተቀመጡ። ኡስታዛችሁ ይምጣ። ኡስታዛችሁን ላኩት። ኡስታዛችሁ መምጣት አይችልም? ላኩት ኡስታዛችሁን። ጆኒ ላኪ ወራዘካ ይነዳቆ ጆኒ ላኪ በሏት። በቃ ጆኒ ላኪ ነይ በሏት። ምክንያቱም ሙድ እየያዘ ነው ሰውየው፣ ሙድ እየያዘ ነው። ሙድ እየያዘ ነው። ውሸቱን ነው። ጆኒ ላኪ በሏት። ኤግዚስት የሚያደርግ ፕሌን ኦፍ ኤግዚስተንስ ማለት ነው። ሶ ኢፍ ዩ አር ታኪንግ አባውት
የተያዘ ነው። እባክዎ በመስመር ላይ ጠብቁ። እባክዎ በመስመር ላይ ጠብቁ። Sorry, the subscriber you've dialed is now busy. Please hold on. የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። Sorry, the subscriber you've dialed is now busy. Please hold on. የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። Sorry, the subscriber you've dialed is now busy. እንዳለ ያሳየኝም ምናምን የደወሉት ቁጥር መስመር ሁሱ ምን እንትን ይበልና ይገናኙና ኢንሻአላህ። ኦኬ ሁሱ ሰርቶለታል፣ ከፍቷል፣ አካውንቱ ከፍቷል። ማሻአላህ በጣም ገራሚ ይምጣ መጀመሪያ እየሰማችሁ ነው። ስንት ሰው ይታያችኋል? 78,600 ሰው ይታያል። 78 የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ እሺ ያላ ላክለት በሉት። ያውና እየጠበቅኩ ነው። ክርስቲያኖች 50 ጊዜ ነገርኳቸው። ወላሂ ለእናንተስ ያው ብቻዬን ነኝ። በቃ ገስት ላይ ሰው ካለ አውርዱ፣ ገስት ላይ ሰው ካለ አውርዱ። እኔ የተሰቀለው ክርስቶስን ሳውንድ ብሎ ነው ኮሙ እባክዎ ትንሽ ቆይተው ይሞክሩ። ሰው አስቀምጦ ገስቱ ላይ ላኩለት ምናምን ይላል ማለት ነው። ብቻውን መምጣት አይችልም። ኡስታዛችሁ ብቻውን መምጣት አይችልም ማለት ነው። ጨንቆታል። ወገቤን ራሴን እያለ ነው። ኡስታዛችሁ ምን እየሰራ ነው? ምንድን ነው እሱ? ምን የቤት ጣጣ አለበት? ከቤት አወጣም። ብቻውን መውጣት አይችልም። ብቻውን መምጣት አይችልም። ላክ በሉት። ፎሎ አድርጌዋለሁኝ። እኔ እንትን ስለው የእሱ ላይ የለም አይመጣም። እንትን አይልም። አድሚኖች ካላቸው ሰዎች አወርዷቸው። አንዴ ኮፒ ሊንክ ይደረግ እንትኑን እሺ ሰው ወጥቷል አይደለ? ስቶ እንዳይል ንገሩት። ኡስታዛችሁን ንገሩት። እለት እለት እኔ ላይ የሚሰራውን ቪዲዮ እለት እለት የሚሰራውን ፖለቲካ አይድገመው። ካሁን በኋላ ይማርበት። እኛ ፊት መቆም ማይችል ከሆነ እለት እለት ፖለቲካ መስራት መፍታችሁ ነው። እኔ ላይ ግን ደግሞ እንዳይሰራ አቅሙ ይሄ ስለሆነ ሌሎቻችሁ ምንድነው እሱ ለሶስት ብለዋል ምናምን ኤኒዌይስ እናንተ እችኛዋ ሁላችሁም ሚዩት አድርጋችሁኝ ሎክ እንድገደል ያወጃችሁብኝ
መጥቼ ምንድነው ያደረጋችሁኝ? ምንድነው ያደረጋችሁት? ይታያል። ሚዩት ነው ያደረጋችሁኝ። ይሄውን የእናንተ ኢምራን የምትሉት ያው ተሰብስባችሁ ቤታችሁ ነበርኩኝ። ቤታችሁ መጥቼ ምንድነው ያደረጋችሁኝ? ሚዩት ነው ያደረጋችሁኝ። ዛሬ ላይ ተነስታችሁ ፖለቲካ ለመስራት ፎይሮጣ አይደፍርም እኛ ፊት ምናምን የምትሉት ቤታችሁ መጥቼ ሚዩት ነው ያደረጋችሁኝ። ከዛ በኋላ ቤቴ ላይ ወጣቶች አደራጅታችሁ ልካችሁ ምንድነው ያደረጋችሁት? አራክልክ እንደዛነ በጭናጀን ተጀምሮ ነው በነቢያት የተሰበከው ያዌ አንድ ትናንትና ሰንበዲ ተነስቶ አይ ነቢያት የሰበኩት ቡንጁ የሚባል ነው ስላለ እውነት አይሆንም ማለት ነው። አላህ የሚባል አካል ሙሐመድ ከሰበከው ውጪ የትኛውም ነቢይ የሰበከው የለም። ለዛም ነው አምላካቸውን ዲፌንድ ማድረግ ስለማይችሉ መጽሐፍ ቅዱስ ላይ እንደማንቦጫረቅ መጽሐፍ ቅዱስን እንደመተቸት አዋጭ እንዳልሆነ አውቀውታል ማለት ነው። መጽሐፍ ቅዱስን መተቸት፣ መጽሐፍ ቅዱስን መሳደብ የክርስቲያኖችን አምላክ እንደመተቸት ቀላል አይደለም። ለዛም ነው ያልሆነላቸው። ለዛም ነው ላሽ ያሉት ማለት ነው። 140 ሺህ ሰው እሱን እያዳመጠ ላይ ወሰው ልቆል ፕሮፓጋንዳ ይነዛሉ። ሙስሊሞቹን ምን ለማድረግ እዛው ለማጽናት ማለት ነው። ፖለቲካቸው ዛሬ ግልጽ ሆኗል። ዛሬ በደንብ ሰው አውቆታል፣ በደንብ ታይቷል ማለት ነው። ባልና ሚስት አይደለን ተገጫጭተን እንደዚህ መደና ይገባል። ሰሞኑን ሰብረሽ ለቀሽኝ እኮ መዳን አልቻልኩም። ተጫወትሽብኝ። ማንን ስም ብሎ ምን እኔን አመመኝ ነገር አለ። አሁን እኮ ያጫወትሽብኝ በጣም የሰራሽልኝ ነው። በሽታ እንደቆጣ ነፍሲ ለምን ያላመመኛል? እኔ እና ሐኪም ቤት ሰጅሙ ያሳክሚኝ። ግን መቼ ነው የምንደግመው? እውነቴን ነው። يا زكريا إنا نبشرك بغلام اسمه يحيى
መቼ እንደግማለን? መቼ ነው የምንደግመው? ለዛ ነው የፈለገኝ። አዎ በጣም በጣም ማርያም እና ጆኒ ኮኔክት እየሆነ አይደለም ያንቺ። ራራራራ በጣም ትጥሚያለሽ። በጣም ይጣፍጣል። ማርያምን ማርያም ብሎ ውሸት አለ እንዴት እናንተ ቤት? እንግዲህ ጆኒ ላኪልን ደስ ሲል ማርያምን መቼ እንድገም ግን? ነገ እንድገም እንዴ? አይ በአንቺም እኮ ማሞ ይለቅሻል። ኦኬ ስንት ቀን ይቆያል ያ ነገር? ነው የወራበው ብዬ ነው የወራበው እንጂ አትቀር ልጅ ስንት ቀን ይቆያል? ስንት ቀን ይቆያል? ትናንትና፣ ዛሬ፣ ነገ ሐሙስ ኖርማል ነው። ሪፖርት እሺ እሺ ነው እንዴ ማለት በረከት ትልጅም እንዴ ማርያም ነው። ኦኬ የላኩልኝ አለ ምንም የሚመጣው እንትን የለም። ከብዱ ሁላ በጣም በድሽ ብሬት ነው። ቆይማ ስንት ጊዜ ነው የተባዳን ጠቅላላ? ወጥረሽ ስንት ጊዜ ነው? ስንት ነው? አረጣጡ ስንት ጊዜ ነው? ጆኒ ኡስታዛችሁ መቼ ነው ግን ራሱን ብቻውን ችሎ ብቻውን ወክሎ የሚመጣው? ብቻውን ሆኖ የሚመጣው መቼ ነው? መቼ የሚደፍረው? ኡስታዛችሁ መቼ የሚደፍረው? ካሁን በኋላስ የኔን ስም ያነሳል? ስሜን ያነሳሉ ካሁን በኋላ? ስሜን ማንሳት ሞራል አለው ካሁን በኋላ? አንዱ ምረጥ።
እሺ ወዲያው ወደሽል ተደስተሻል ወይ? ለታለው አንተ ብላክለት አልተቀበለም። ዲስኮኔክት አደረገው። እኛ እንወጣለን። አክሴፕት አድርግና እኛ እንወጣለን። እሱ የሆነ ሰው ይደውልለት። አክሴፕት አድርግና እኛ እንወጣለን። አክሴፕት አድርግና እኛ እንወጣለን። እኛ ልክ እፎይን አገናኝተን እኛ እንወጣለን። እኛ እንወርዳለን። ኦልሬዲ እየተላከለት ነው። ተመልከቱ ሁላችሁም። ሼዝና ራሱ ያየችው ሊያልገባ ምን ነው ያለች ተመልከቱ። ይኸው እኔ ጃኒ እፎይ ያለንበት የአሁኑ ላይቭ ሴሽን ላይ ይኸው እየተላከለት ነው። ደውልሻለሁ ካልተኛሽ እየተቀበል አይደለም። ህዝቡ እንዲፈርድ ብቻ ነው የምንፈልገው። አፈቅርሻለሁ እሺ ዳለ እንደሚጫወቱባችሁ እናንተ ምንም አታውቁም ብሎ እንዴት እንደሚያደርጓችሁ ተው። ይሄ ንቀት ነው። እሺ እኔ ማረር ተመልከቱ። ይኸው እየተላከለት ስራት አሁንም ደግመን ደጋግመን እወድሻለሁ። ቀላል ነገር ነው የሚደረጋ ጀማ ሙስሊሞች ተመልከቱ። ኡዝር አንሰጥም። ያው ኡሱ ተቀምጧል። ስለዚህ ይላክለት እኔ ዳንደልኝ እስቲ ደግመህ ላክለት እፎይ እፎይ ላክለት። እኛ እንውጣና አንተ ብቻ መላክ ትችላለህ። እፎይ እኛ እንውጣና ብቻ አይ ቲንክ ሪስትሪክሽን ነው እኮ እያስቸገሩ ያለው። እንደዛም ይላል ሪስትሪክሽን ነው እፎይ እንደዛም ብያለ ነው እንደዛም እምቢ ብሏል። እንደዛም ያለ ታቆ ምን እናድርግ ታዲያ? እኛ ተቀብሎ እኮ እኛ እንወጣለት ነበረ። ገባ አይደል? ለዮኒ ምን ጉድ ነው በፈጣሪ። እስኪ ዮኒ አንተ ላክለት እስኪ አንተ ላክለት እስኪ። ላገኘው አልቻልኩም። ምን አድርጎት መሰላችሁ? ኮስቱን ዘግቶታል። አይታይም። ኮስቱ ይታይሻል? የሱ ጆኒ አሁን ወጣ። አሁን አገለለን ወጣ አይደል? ኮስት የለውም ጭራሽ። ምክንያቱም ኮስት ባይኖረው እናየው ነበር። ዘግቶ ወጣ። ነገርኩሽ እኮ እሱን ይኸው ናግባ ተመልሰህ ግባ በሉት። እየላከለት ነው። ተመልከቱ። እፎይ የሚያሳያችሁን ቪዲዮ ተመልከቱ። ይኸው እፎይ ልኳል። ይኸው እፎይ ልኳል። ሪከርድ አድርጎ ስክሪንሻት አድርጎ እፎይ ልኳል። እናት ትውለድ አቦ ቺ ትውለድ እናት። ዮኒ ክርስቲያን እኮ ነው። እፎይ እኮ ክርስቲያን ነው። እፎይ አንድ ቀንም ያለ መረጃ እናት ያለ መረጃ እፎይ እንደማይቆም ይኸው በግልጽ አይተናል። እፎይ የኔ አባት ቺ ትውለድ እናት ግልጽ ነው። ዛሬ ልኮለታል። ህዝቡ ፈርዷል። ይኸው ቤተሰብ ኮፒ ሊንክ አድርጉ። ተልኮ وإذ نادى ربك የኔን 1 ሚሊዮን ሲገባ ጠብቀው። ሌላ ጊዜ ሲናገር ምንም ብለው አያውቁም። 1 ሚሊዮን ሲገባ ጠብቀው ዮኒ ማኛ እንዲፈጥሯል ብለው አዘግተዋል። አሁንም የኔ 1 ሚሊዮን ሲገባ ጠብቀው እንደዚህ እንደሚያደርጉ እርግጠኛ ነኝ። ስለዚህ ለምንድን ነው እፎይ ጋር የማይቀርበው? ለምን እፎይ ፎሎ አድርጉት። ፎሎ መልሶልሃል። እፎይ ፎሎ አልመለሰም። አይ ቲንክ ፎሎ አድርጌዋለሁ። ይኸውልኝ እንግዲህ ማን ነው እንደ ለመሴጅስ መልስ ሰጥቷል። መሴጅ አድርገው ነበር ድረስ ፎሎ አላደረገኝ። ሜሴጅም ልኬለታለሁ። አንድም በሁለት አካውንት ፎሎውም አድርጌዋለሁ። አረ ሲያስቁ ምን አለ? ሲወጣ እኮ ነው የላከው። ሲወጣ እንዴት ይላካል? ይሄ ሜሴጅ እፎይ የላከለት ነው ዮኒ።
ሲወጣ እንዴት ነው የሚላከው? እስቲ ንገሩኝ፣ ንገሩኝ እስቲ። ለወጣ ሰው ሪኩዌስት ይላካል እንዴ? ቆንጆ መሀይም አድርገዋቸዋል። እናንተን መጫወቻ አድርገዋቸዋል። የወጣ ሰው ጋር ሪኩዌስት ይላካል። ሲወጣ ነው የላከው አሉ እንዴ? ታዲያ ይኸው ሲወጣ እኮ ነው የላከው። ሲወጣ እንዴት ነው የምንሆነው? በመጀመሪያ የወጣ ሰው ጋር እንዴት ነው የምልከው ሪኩዌስት? እስቲ አይታይም፣ ወደዚህ አምጣው። ይኸው አረ ተገኝተሻል። እሱ እየተገኝተሻል። አባት እንግዲህ እሱ የዮኒ ማኛ ጥብስ ከምትውል ለሶስተኛ ጊዜ ግባ ብያለሁ። ይኸው ሪኩዌስት ልኮለት ለሶስተኛ ጊዜ ግባ ጥብሴን፣ አለበለዚያ እኔ ችግር የለብኝ። እሱ ፖለቲካ እንዳይመች እኔ ለፖለቲካ እፎይ እንትንን ቻርጅ እያደረግ ስልክህን አደራ፣ ስልክህን ቻርጅ አድርግ። ዩዘር ኔሙን እኔ ቴክስት ላድርግልህ፣ አንተ ቀጥታ እዛው ትልክለታለህ። እኔ ለፖለቲካ እንዳይመቸው ማለት ነው የሌለ ኤክስኪውዝ እንዳይቀርብ እኔ ልልቀቅለትና ገዝት ፍሪ ላድርግለት። አንተ በቃ ከዚህ በኋላ እንኳን ከመጣ ቤቱን ዘግቶ ወጥቷል። ነገሩ የለም ይመጣል። ወጥቷል ብዬ እኔ ጓስልበት ነው መልሶ የገባው። በቃ ተመልሰና ማንም ሪፖርት አያደርግም። ኦርቶዶክስ ሪፖርት አያደርግም። ራሳችሁ ካረጋችሁ የራሳችሁ ጉዳይ። ግን በእርግጠኝነት የምናገረው ማንም ኦርቶዶክሳዊ እሱ ጋር ሪፖርት አያደርግም። እስከ ዛሬ አድርጎ አያውቁም። ዛሬ የእናንተ የምታደርጉ ማጋ ነው የፈረደበት እፎይ ጋር። የኦርቶዶክስ ልጅ አንድም ቀን የውሱን ፔጅ ሪፖርት አድርገው አዘግተው አያውቁም። ስለዚህ መዋሸት አይቻልም። ምንም ማምለጥ አትችሉ ማምለጥ አትችሉ። ለምን አንድም ቀን የመሲ የማ ኦርቶዶክስ ሪፖርት አድርጎ አዘግቶ አያውቅም። የኦርቶዶክስ ግን በየጊዜው ይዘጋል። እውነታ ይሄ ነው። ይኸው ሪኩዌስት ተደርጓል። ሪኩዌስት የወጣ ሰው ጋር ሪኩዌስት አይላክም መቼም ታውቃላችሁ። የለማ ላይቭ ላይ ከሌለ መላክ አትችሉ። ይዋቸው ስድባቸው ደስ ሲሉ እንዴት እንደሚንጫጩ እኔ ጋር ይውልኝ። ስድባቸው እኔ ጠግቤዋለሁ ስለማውቃ። ውሸታም ሁሌ ተሳዳቢ ነው። የሚዋሽ ሰው ሀቅ የሌለው ሰው መጥቶ እንደ መወያየት እንውጣ፣ አንተና እሱ ተገናኙ ተባለ። ናግባ የኔዎቹ ኮፒ ሊንክ አድርጎ ናግባ። አልተላክልኝም ብለህ ልታጭበረብር ነበር። ልኮ አሳየ። ፎሎ አላረግከውም፣ መሴጁን አልመለስክም። ዝም ብለህ ግን ዋቴ ታደርጋለህ። ጆን ፖለቲካ ዮኒሻ ፖለቲካ ይጫወታሉ እኮ ሰዎቹ። ሃይማኖት ሰው እኮ አረ ይችላሉ በጣም አለበለዚያ ግን ካልሆነ ግን ምናረግ መሰለ አንተ ቤት እንመጣለን። ማን አምላክ እንደሆነ ተዘግበናል። ይቻላል። አንተ ቤት እንመጣለን። ማን አምላክ ነው ማን አይደለም ተዘግበናል። ይሄን ነው የሚደረገው። እንዳታቆሩ። ማክረፍ አይቻልም። ና ግባ። አሁንም እንጠብቃለን። ና ተመለስ። በጆኒ አሳባሃል፣ በእሱ አሳባሃል፣ ሪፖርት አረጉብልኝ ብለህ አሳባሃል። ምን ብለሃል? ዛሬ ለምንም እንዳትመች ነው የማደርገው። እሱ ለምንም አትመችም። ዛሬ የሚፋታ የለም። እመነኝ። ለምንም እንዳትመች አድርጌ ነው። ለምንም እንዳትመች ግባት። ለምንም እንዳትመች አድርጌ ነው ማውራ። ግባ። እችላለሁ ብለሃል። ጥሪ ተቀብያለሁ ብለሃል። ግባ። በቃ ይሄ ነው። ግባ። እችላለሁ ብለሃል። ሀቅ ነው የምናወራው።
ትላንትናም ተናግሬያለሁ። እፎይ ባገባ እፎይን ነው ምረግጠው ብያለሁ። ቃል ለምድር ለሰማይ። እሱ ባይገባ እሱን ነው ምረግጠው። ይሄ ቃል ነው። ቃል ገብተዋል። በህዝባችን ላይ መጫወት አይችሉም። እንችላለን ብለዋል። ይኸው ቀርቦላቸዋል። የልጅቷን በአግባቡ ጥሪ የጆኒን የተቀበለው ግን እፎይ ነው እንደምታዩት። ለምን ተቀበለ? ለምንድን ነው እሱ የማይቀበለው? ይሷል እሷ አይደል ቀጠሮ ያዘችው? እሷ አይደል ይገናኝ ላገናኛችሁና እኔ ካስጠላችሁ ልውጣ ነው ያለችው። ቃል በቃል አገናኝቻችሁ እናንተ ተነጋገሩ እኔ እወጣለሁ አለች። በቃ ይሄ ነው እንግዲህ የተባለው። የምን ምክንያት እያበዙ መዋሸት ነው? ለምንድን ነው የምትዋሹት? ለምን? ይኸው ግባ ግባ። አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም፣ ማጭበርበር አይቻልም። ግባ። ኢንቪቴሽን ተልኮልሃል፣ ሁሉ ነገር ተደርጎልሃል። አትገባትም፣ ታውቀዋለህ። እፎይን የሚችለው የለምና ብትችልማ ሮጠ ትገባለህ። አራማን እቺ ቪዲዮ እንግዲህ አሁን እየተወያዩ ነው። አራማን የቁርአን ሕክምና ማዕከል የቁርአን ሕክምና ማዕከል ያለው ነው እንግዲህ ድርጅት ይሆናል እንግዲህ አይደል ነው እንትኑን እሺ ይላል። ኦኬ እሺ ሶሪ ኢትስ ኦኬ ንፋሳ ሶሪ ኦኬ እሺ አራማን አሁንስ አሁን ፋይል ነው። ኦኬ አራማን የቁርአን ሕክምና ማዕከል ይላል እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን ያለበት ብዬ አስባለሁ። በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው። ጫጫታ ይመጣል፣ ጫጫታ ይመጣል፣ ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ፣ ከዛ መሀል ላይ ጥያቄ መጠያቂያ ደግሞ ሁለት ደቂቃ፣ ከዛ ሪበትል ይኖራል። በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ። ለምን የተገኘ እድል ነው። ይህንን እድል መጠቀም ስለምንፈልግ ማለት ነው። ቴንኪው በጣም እውነት ነው። በጣም እንዳይበጠበጥ ማለት ነው፣ እንዳይረበሽ ነው። አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ። ስለዚህ ሳይበጠብጡ እድል እኛ ላለመስጠት አንድ ለአንድ ብቻ ስጣቸዋለን። ኢምራን እኛም በጥበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ፣ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት። ማን በተሻለ እውነት እንዳለ በቃ መለመድ አለበት። ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል። ይቅርታ እንግዲህ በመሀል ከገባሁበት። ትክክል ነው። ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኢፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው፣ በቃ አንድ ለአንድ እናድርግ። እውነታት ሴት ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት የሆነና ይደራረቡና ብጥብጥ ይሆናል፣ አዛ ይሆናል፣ መሰሪያ ደብ ይሆናል። አዛ ነው የሚሆነው እና የአዛ እንዳይሆን እድል እንዳንፈቅድላቸው እንዳንሰጣቸው ነው የኔ ሀሳብ። ይሄ ነው እውነት ለመናገር። አመሰግናለሁ በጣም ኦኬ። አይ ቲንክ ዮኒም ትስማማለህ ብዬ አስባለሁ። በዚህ ቋቁን ተናገረ እኮ ሙስሊም ወንድሙ አንዳንዱ ነው ይነጋገሩ።
ከዛ በኋላ ሌላ ከተጨመረ አዛ ይሆናል፣ ያስቸግራል፣ ይጨቃጨቃሉ። የማይሆን ነገር ነው የሚፈጠረው። እንደዛ አይነት ነገርም አይደረግም ማለት ከበቂ በላይ ነው። እሱ እፎይን ለማናገር ከበቂ በላይ ነው ብሎ ነው የተናገረው። እራሳችሁን ያላችሁት። እስካሁን ሰዓት እፎይ አልወጣም። እስካሁን ሰዓት እፎይ እየጠበቀ ነው። እሱ ይወጣል ይገባል፣ ይወጣል ይገባል። ላኩ በሉ ይላል፣ ፎሎ አላረግም ይላል፣ ሁሉ ነገር አላረግም ይላል። ማን ነው እስቲ ምክንያት እየሰጠ ያለው? እንደው ስለ ሀቅ ተናገሩ። ማን ነው እየዋሻ ያለው? ማን ነው ስለ እውነት የተቀመጠው? ማን ነው እውነትንስ የሚናገረው? ያው ህዝቡ በደንብ ያህል እየጠበቅን ነው። አሁንም ድረስ እየጠበቅን ነው። አሁንም ድረስ እኛ እንወጣለን። ዮኒ ምክንያት በደስታ ይምጡና ውልቅ ነው የምንለው። አንድ ደቂቃ አንቆይም፣ አንድ ሰከንድም አንቆይም። አንድ ሰከንድ እናንተ ተገናኙ፣ እኛ ወጣ ሲጀመር ዮኒ አውቀሆም ብለው መጨረሻ ላይ አሁን ይምጣ ከአንድ ሰዓት ተኩል በኋላ ይምጣ ምናምን ይላል። መጀመሪያውኑ ቢዱን ፖለቲካ በቃ መጀመሪያ አክሴፕት አድርጎ ካላስ በቃ አለቀ አይደል እንዴ? ምንም እኮ አጨቃል ድራማ መስራት እንዳስፈልግ እኮ አይገባኝም። የእውነቴን ነው የምነግራችሁ። መጀመሪያ ድራማው የማይገባኝ